ቤታችን ልንሄድ ነው። እኔን ሰብስክራይብ አድርጉ። ሰላም ዩቲዩብ እንዴት ናችሁ? እንዴት ናችሁ ጋይስ? ዩቲዩባችን ቻናላችን ሰብስክራይብ አድርጉ። አሜን ደረሰ። ለሱባኤ ብቻ የሚሆነው ያለምንም ቅድመ ሁኔታ ከተጣሉት ጋር መታረቅ። ይሄ ይጎዳል ወይ? እኔ ተካባ ለማርያም ጋር ተጣልቼ ነበር። አሁን እጅ ብዬ እግራቸው ላይ ወድቄ ወደና ሲትቆማን ቦታ ላይ አባቶቻችን መስራሰርተዋል። እላይ መጣ ያላችሁ ሰዎች ወደዚህ አሁን ለጸሎት ነው። ወደዚህ በቤተ እግዚአብሔር ሂድ 16 ሁለት ግዛ ያዝ ድጋሚ ያ በጎን ያዛው ተቀበል መልሶ ያ ያዝናል እሺ ጉራሳት አንዱ አላንሳ ነው ቤት ማችንን ይዘናል። ገና ጅማሬ ነው። አሁን ምሳ ነው እና ይጾማል እሱ ነው። ስለዚህ እናንተ መልካም የተሰጣጡ ይሁንላችሁ። ሰብስክራይብ እንግዲህ እንደዚህ ብልት አድርገን ሂድ፣ ሳሩን እናውጣ ቶሎ በል ሂድ፣ ይዘክና ዝናብ ሊዘንብ ነው። ምሳ ደግሞ ጥሬ ስጋ ነገር እንበላለን። ጾም መያዝና መፍታት በጣም ነው ደስ የሚለው ኢትዮጵያ ውስጥ ዩ ጋይዝ ኦኬ። እና አሁን ቶሎ በል ቁልፉን ይዘህና እስቲ ቤቴ እንዴት እንደሚያምር ትላለህ። በዓል ነው የሚመስለው። እስቲ ቡና በአንቺ ያለች አሁንም ያው ቡና እንቺ ደግሞ ለዩኪ ነው። እሺ እና በቃ ቁርሳችንን ዘጭ ብለን በልተናል። ዱለታችንን ጥብሳችንን አሁን ቡናችንን ጠጣና ከዛ አንድ የምነግራችሁ ነገር ምታውቃል። እኔ አሁን ልብሴን ቅይር አደረግና ጥሬ ስጋ ናናታይ ደግሞ ጌም ነው የሚጫወተው። ቁጭ ነው የምን ጌም? እኔ ምንድን ነው የምታደርገው? እኔ አሁን ይሄን ነው የማደርገው። እኔ አሁን ልብሴን ቀያይራለሁ፣ ተነፋፈሽላለሁ፣ ከዛ ጥሬ ስጋዬን ከዛ አዋሽ ተከሽሜን እልው አደርጋለሁ። ዘና ፈታ ብዬ ነው የምመጣው። ምን ትላለህ? እኔ ደግሞ የኳስ ልብሴን ቀያይራለሁ። እናንተ ስትወጡ አዲሳችሁ ከዛ አትሄዱም ዛሬ? ማን ይጠብቅሃል? በዚህ ጾም ማለት ነው። ታኒት በዚህ ጾም ምን ማድረግ አስበሃል? ተናገር። ቁርስ መብላት አልፈልግም። ከዛ ጾም ምሳን ስትበላ ግን እንቁላል ነው የምትበላው? እዚህ ጾም ከምንድን ነው መቆጠብ ነው? ከስጋ ከክትፎ መጾም መስገድ አለብን። ጾሙ ስገዱ። የበረከት ጾም ያርግላችሁ እናንተም ተመልካቾቻችን። እና የተጣላችሁ ትንሽ በልቷል። ቡናውን አፍና ትሰልታለች። ከተጣላችሁ ሰው ጋር ይቅር የምትባባሉበት ዘመን ያርግላችሁ። ለነሱ እኮ ነው ለነሱ ነው የምለው። አንተ መልእክት አስተላልፍላችሁ። ዘፈንም አይቻልም። በጾም መዝሙር ነው የሚሰማው።
ጸሎት ነው የሚደረገው። ለተወሰነ ጊዜም ቢሆን ራሳችንን ለእግዚአብሔር መግዛት እንደምንችል የምናሳይበት ጊዜ ነው አይደል? ናና ሄይስ እስከ ስንት ሰዓት ነው የምትጾመው? እስከ 9 ፒዛ፣ ኦርቸር፣ በርገር፣ ሲክስ ፓክስ የሚያወጣል ድንች ስኳር፣ ቀይ ስጋ፣ ድንች ስኳር፣ አሳ ሲክስ ፓክ you need a six pack you have to eat sugar. You need board eat burger. Thank you Banchi. በጣም ማንጭ ያናስ እዚህ ጋር እንዲያሞቅ ጥቁር ቡና የለም ባንቺ ትንሽ ነጣ ጨምሪበት ትንሽ እሱ ላይ ጨምሪበትና ጣል አንቺ ትንሽ ቡና ጨምሪበት ሲጠቆር እንዴ እሺ ጋይዝ እንግዲህ አይ ሆፕ ቪዲዮአችንን እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ሰብስክራይብ በማድረግ እንግዲህ አበረታቱን እላለሁ። እናንተ መልካም የጾም መያዣ ጊዜ ይሆንላችሁ። እኔ ግን አሁን ልብሴን ቀይሬ ጥሬ ልበላ ነው። እዛ አይመቅረጽ ሞራስ ስለሌለኝ ነው እንጂ ኔክስት ታይም ግን እናንተ አፈምሳችሁኝ ማለት ነው። ብዙ ሰብስክራይብ ሲኖረኝ ግን ጥሬ ስጋ እየቆረጥኩ ነው ማሳያችሁ። ለማንኛውም ቴንክ ዩ ፎር ዋቺንግ ጋይስ። ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ፣ ሼር፣ ኮሜንትም ጻፉልን። አስተያየት ስጡን፣ ማስተካከል ያለብንን ነገር። ስለተከታተላችሁ አመሰግናለሁ። ቻው ቻው።